እስላማዊ ታሪክን የምትወዱ ከሆነ የዚህም ምርጥ የአላህ ባሪያ ታሪክን ተመልከቱ። ሱልጣን ሱለይማን አልቃኑኒ ከዕለታት በአንዱ ሌሊት አንድ ህልም አዩና ተደናግጠው ከእንቅልፋቸው ተነሱ። የቅርብ ዘባቸውን ተጣርተው ፈረስ እንዲያዘጋጅላቸውና ሲነጋ ጎዳና ላይ ወጥተው የህዝቡን የቀን እንቅስቃሴ ማየት እንደሚፈልጉ አስረዱት። ከነጋ በኋላ በተዘጋጀላቸው ፈረስ ብቻቸውን ጎዳና ላይ በመውጣት የህዝቡን እንቅስቃሴ መቃኘት ጀመሩ። በዚህ መካከል አንድም ሰው ያልተከተለው አንድ አስክሬን በጎዳናው ላይ ሁለት ሰዎች ብቻ ወደ መቃብር ሲወስዱት ተመለከቱ። ሱልጣን ሱለይማንም ቀረብ ብለው ይሄ ብቻውን ወደ መቃብር የሚሸኘው አስክሬን የማን ነው ብለው ጠየቁ። ይሄማ ዝሙተኛና ኸምር ጠጪ ከሚስቱ ውጪ ልጅም ሆነ ቤተሰብ የሌለው ግለሰብ አስክሬን ነው። ስለዚህ የዚህን አስክሬን ማንም ሰው ሊሸኘውና ሊሰግድበት ፈቃደኛ የሆነ ሰው እንደሌለ ይነግሯቸዋል። ሱልጣን ሱለይማንም በጣም ይቆጡና ይሄማ እንዴት ይሆናል? የሙሐመድ ሰለላሁ ዐለይሂ ወሰለም ኡመት አይደለምን? በማለት አስክሬኑን ተሸክመው ወደ ባለቤቱ ይመልሱታል። እዛም እንደደረሱ ባለቤቱ እጅግ አዝና ታነባለች። ሱልጣኑም በመገረም እንዴት እንደዚህ ታለቅሻለሽ? ባለቤትሽ ዝሙተኛና ጠጪ አልነበረም እንዴ? ይሏታል። የሟች ሚስትም የሚጠይቃት ሰው ሱልጣን ሱለይማን መሆናቸውን አታውቅም። ባለቤቴ አላህ ይዘንለትና አላህን የሚፈራ ነበር፣ ነገር ግን ሞት ቀደመው ትለዋለች። ሱልጣንም ባለቤትሽ ዝሙተኝነቱና ከጠጪነቱ ውጪ ምን የተለየ ነገር ይሰራ ነበር? ይሏታል። ሚስትም ባለቤቴ ሁል ጊዜ በየመንደሩ እየዞረ መጠጥ ወደሚገኝበት ቦታ በመሄድ መጠጦችም በብዛት በመግዛት ወደ ቤት ያመጣውና ግቢ ውስጥ ባዘጋጀው ጉድጓድ ውስጥ ይደፋዋል። ከዛም አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣት ወንድሞቼ ብዙ ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር። በማስከተልም ሁል ጊዜ ምሽት በሆነ ቁጥር ወደ ሴተኛ አዳሪዎች መንደር በመጓዝ ለብዙ ሴተኛ አዳሪዎች ዝሙት ሰርተው የሚያገኙትን ሙሉ የቀን ገቢያቸውን ክፍያ ከሰጣቸው በኋላ ወደ ቤታቸው እንዲመለሱ ያደርጋል። እቤቱ መጥቶ አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣት ወንድሞቼ የዚናን ወንጀል ቀነስኩላቸው እያለ ጌታውን ያመሰግን ነበር። እኔም ሰዎች ከላይ የምትሰራውን ብቻ ነው የሚመለከቱት፣ አንድ ቀን መሞትህ አይቀርም፣ ያኔ ጀናዛህን አጥቦ ሰላተል ጀናዛ የሚሰግድብህና የሚቀብርህ አንድም ሰው አታገኝም እለው ነበር። እሱም እየሳቀ ጀናዛዬን ሱልጣን ሱለይማን አጥቦ በጀናዛዬ ላይም ሱልጣን ሱለይማን ከነሰራዊቱ ከነሚኒስትሮቹ እና ታላላቅ የሀገሪቱ ሼዎች ጋር ሆኖ የሀገሪቱ ሁሉም ሙስሊሞች ሲሰግዱብኝ ታያለሽ እያለ ይነግረኝ ነበር በማለት የባሏን የህይወት ታሪክ አጠገቧ ለቆመው ሰው ትነግሯለች። ሱልጣን ሱለይማንም ከልቡ አለቀሰ። አዎ ልክ ነው፣ እኔ ሱልጣን ሱለይማን ነኝ፣ እኔው ራሴ ጀናዛውን አጥበዋለሁ ይልና የዚህም ምርጥ የአላህ ባሪያ ጀናዛ ራሱ ካጠበ በኋላ ለሀገሪቱ ሙሉ ሰራዊት፣ ለሀገሪቱ ሙሉ ባለስልጣናት፣ ለሀገሪቱ ሙሉ መሻይኾች፣ ለሀገሪቱ ሙስሊሞች በሙሉ ትዕዛዝ በማስተላለፍ በዚህ የአላህ ባሪያ የቀብር ሥርዓት ላይ እንዲገኙ አደረገ። ቀጥሎም ሱልጣን ሱለይማን አልቃኑኒ በታሪክ ትልቁን ሰላተል ጀናዛ በዚህ ድንቅ የአላህ ባሪያ ላይ አሰገዱ። ታዲያ ውጪ ላይ ለእኛ በተገለጠልን ነገር ላይ ብቻ ተመርኩዘን የአላህን ባሮች መለካት ወይም መመዘን ጀጅ ማድረግ የለብንም። ደረጃ መስጠት ከባድ ነገር ነው፣ ከኛ ዕውቀትም ውጪ ነው። በዚህ አስተማሪ ታሪክ ብዙዎች ሊማሩበት ይችላሉና ለወዳጅ ዘመዶቸው ሼር በማድረግ ይህንን እንዳያሳልፉ እንላለን። በቀጣይ ሥራ እስክንገናኝ የአላህ ሰላምና አማና በእናንተ ላይ ይሁን።